እህታማቾቹ ዋናቸውን እንደጨረሱ የውሃው የታችኛው ክፍል ላይ የሚያበራ ነገር ይመለከታሉ። እሱም ትልቅ የዳይመንድ ቀለበት ነበር። ታላቅ እህቷን በዙሪያቸው ማንም አለመኖሩን ስታይ ቀለበቱን ለመውሰድ ወደ ውሃው ዘላ ትገባለች። ነገር ግን ቀለበቱ ከብረት ጋር ተያይዞ ስለነበር በቀላሉ ማውጣት አልቻለችም። ታናሽ እህቷም ለማገዝ እሷም ወደ ውሃው ትገባለች። ነገር ግን ጸጉሯ በብረት ይያያዝባታል። ጸጉሯንም ለማስለቀቅ በሚሞክሩበት ጊዜ የቤቱን ኃላፊ እናያለን። ሰውየውም በቦታው ማንም አለመኖሩን በማሰብ ውሃውን ዘግቶ ወደ ቤቱ ሄዳል። ታላቅ እህቷም ውሃው እየተዘጋ እንደሆነ በማየት የእህቷን ጸጉር በኃይል በማስለቀቅ ወደ ውሃው የላይኛው ክፍል እየዋኙ ይሄዳሉ። ነገር ግን ዘግይተው ስለነበር ውሃው ሙሉ ለሙሉ ይዘጋል። እጅግ በጣም በመደናገጥም የውሃውን የላይኛውን ክፍል በመምታት ቢጮህም ማንም ሊደርስላቸው አልቻለም። ቀኑም አርብ ስለነበር ድጋሚ ቦታው የሚከፈተው ሰኞ እንደሆነ በማሰብ አሁንም እጅግ በጣም በመደናገጥ መጨቃጨቅ ይጀምራሉ። ለዚህ ሁሉ ምክንያት አንቺ ነሽ እያለች ታናሽ እህቷ ታላቋን ትወቅሳለች። ታላቋ ደግሞ አንቺም ተከትለሽኝ ባትገቢ እዚሁ አንቀርም ነበር መባባል ይጀምራሉ። ትንሽ ከቆዩ በኋላ ግን መጨቃጨቅ መፍትሄ እንደማይሆን በማሰብ የውሃውን ክፍል በመዋኘት እቃ መፈለግ ይጀምራሉ። ያገኙት ግን የተቆረጠ ላስቲክና ያረጀ የመዋኛ ልብስ ብቻ ነበር። ታናሽ እህቷም በውሃው በላይኛው የመዝጊያ ክፍል ላይ ትንሽ ክፍተት እንዳለ ታስተውላለች። እሱንም ክፍተት በመጠቀም ለመክፈት ቢሞክሩም ነገር ግን አልተሳካላቸውም። ታናሽ እህቷም አሁንም በመበሳጨት ለዚህ ሁሉ ምክንያት የሆነው የዳይመንዱ ቀለበት እንደሆነ ትናገራለች። ታላቋም ዳይመንድ ቀለበቱን በማሰብ ወደ ታችኛው የውሃው ክፍል እየዋኘች ትሄዳለች። ቀለበቱንም ስትስበው በቀላሉ ይለቅላታል። ብረቱም ሲንቀሳቀስ ታያለች። መውጫ መንገዳቸው ይሄ እንደሆነ በማሰብ ብረቱን መታገል ትጀምራለች። ነገር ግን ምንም ሊንቀሳቀስላት አልቻለም። ትንፋሽም ስላጠራት እየዋኘች ወደ ላይኛው ክፍል ትወጣለች። በዚህም ጊዜ የታላቅ እህት ቦርሳ ውስጥ ፍቅረኛዋ ሲደውል እንመለከታለን። ነገር ግን ውሃ ውስጥ ስለነበሩ ምንም ማድረግ አልቻሉም። ጊዜውም ስለጨለመ የውሃው ቦታ መብራት መጥፋት ይጀምራል። ጨለማ ውስጥም ይሆናሉ። ቀስ በቀስም ውሃው መቀዝቀዝ ይጀምራል። ታላቅ እህቷም ፊቷ ሲደክምና ሰውነቷ ሲዝለፈለፍ እናያለን። ምክንያቱም ደግሞ የስኳር ህመም ነበረባት። ኢንሱሊን መወጋት ነበረባት። መድኃኒቷ ግን ቦርሳ ውስጥ ስለሆነ ምንም ማድረግ አልቻሉም ነበር። በዚህ ጊዜ የመዋኛ ቦታው መብራት ሲበራ ደግሞ እንመለከታለን። የምታጸዳ ሴትም ወደዛ ቦታ ትገባለች። እነሱም የሰው ድምጽ ሲሰሙና ብርሃን ሲበራ በመደሰት የውሃውን የላይኛውን ክፍል መምታት ይጀምራሉ። ሴትዮዋም እነሱን ትመለከታለች። ነገር ግን ለነሱ ሳይሆን ሄደችው ወደ ቦርሳቸው ነበር። ቦርሳቸውን በመክፈት ውስጥ ያለውን ዕቃ ማየትና ለመውሰድ ታስባለች።